እናቴን በአካል አገኘኋት ማለት ለኔ ምን ልበል በጣም ትልቁ ነገር ነው መምጣትሽን ያውቃለሁ አይ መምጣትሽን ያውቃ እማዬ ብሎ ግንባራቸውን ስመ ጓደኞቼ ሲገቡ እኔ ከብደኛል ውዷ እናቴ ልቤ ብዙዬ እንዴት ነሽልኝ የኔ ውድ እናት የኔነትሽ እንዴት የኔ አባት እናቴን ሳላ 10 አመት ከበደኝ ከፋን አሉና አለኝ ታውቃለህ ሱስም አለ ምን አለ አሉና አለኝ ተመልካቾቻችን እቺ የመጨረሻው ሞመንት ላይ ደርሰናል አሁን ይርኩ ያለውት እንግዲህ ወደ ብዙአየው ልጅ ጋር ነው ላልተወሰነ ጊዜ ጎዳና ላይ ነው አሁን ያረፈው ብዙአየው ብዙ አመት አረብ ሀገር የለፋቸው የተንከራተተችው ለልጆቼ ብላ ነውና እንዳሰበችው አልሆነም ማለት ጎዳና ወድቆ ሱስ ውስጥ ተዘፍቆ በጣም ከባድ ጊዜ ያሳለፈ ነው እሱም በእናቱ ናፍቆት እየተሰቃየ ነው እሷም በልጅ ናፍቆት እየተሰቃየች ነው ኢትዮጵያ መታለች እሷም መምጣቷን አያቅም እኛም ደግሞ እሱን ደምናገኘው እሷ አታቅም መቼም እናት አይደለች ለእናት ብዙ ነገር ይገባታል እኛ ደግሞ ትንሽ ሻል ያለ ነገር አስበናል ይሄ ትልቅ ሚሽን ነው እንደ ሾው በጣም ከባድ ነው አንድን ሰው ከሱስ እስኪወጣ ድረስ ጠብቆ ሾው መስራት ምናልባት እንደምናስበው ቀላል ላይሆን ይችላል የፈጀውን ያክል ይፍች ብቁ ሲሆን ነው ከናቱ ጋር የምናገናኘው እንዴት ናችሁ ሰላም ነው ሰላም እንዴት ነህ ደህና ነህ ማን ልበል ስምህ ቴድሮስ ሳሙ ቴድሮስ ዶክቲ ይባላል እናቴን ማየት ልሜ ነበርኝ እናቴን ማየት ማለት አሁንም ድረስ ማለት ነው እናቴን ምንም ነገር ማድረግ አልችልም በጣም ትልቁ ነገር ነው እናቴን ማለት ገና በቪዲዮ ሳያስ ማለት ምን እንደሰማኝ ታውቃለህ እናቴን አፍቀሽኛል አትመጪም ወይ የኔ እናት ያንቺን ብቻ ነው ማየት የምፈልገው ናፍቆት ባዛላቸው ደጀተን ሁሉም ነገር ይቅርብኝ ምንም ነገር ሉን እናቴ አንቺ ነጋኔ ምናምን ነገር አልኳት ታውቃለህ አንቺ ነጋኔ እኔ ምንም ያርኩሽ አኖርሻለሁ ምንም ያርኩ አልኳት ማለት ስደቱ ይብቃሽ ነይ ግቢና የእናትነት ፍቅር አሳይኝ እናቴ እኔ ምንም አልፈልግም ካንቺ ጥቅምሽን አልፈልግም ምንም አትስጪኝ ነይ እናቴ እኔ እንጀራሽን አይቼ እጠግባለሁ ባልበላም ይለኛል እሺ የሰው ሀገር አንዴ ወጣክ ደግሞ ነገ ዛሬ ትላለህ ወይ ለማይሞላው ነገር ተሰድጄ ብወጣ ጠላቴ ነው ያራራ እኔ ገደልኩ ትላለች ማለት ምን አረኩልህ አንተ ምን አበለውክ ምን አጠጣው ምን እንደሆንክ ምን አየው እኔ ነጊ እያልኩኝ እናንተን ገደልኳችሁ እያለች አንቺ ነጊ አትበይ እኔ ነጊ ሌላ ሰው ነኝ ይኸው ተቀይሬያለሁ አድጌያለሁ አሁን ነይልኝ ችግር የለውም እኔ አንቺን ብቻ ነው የምፈልገው ምንም ህይወት አልፈልግም እኔ አሁንም ድረስ እናቴን ባገኛት አንድ ነገር ለገንዘብ አልፈልግም እኔ አፈርም ግጬም ቢሆን ሰዓት አኖራታለሁ ግን የእናት ፍቅር አጣው ታውቃለህ የእናት ፍቅር ያለ እናት መኖር ማለት ከባድ ነው እናቴን ሳላት 10 አመት ማለት ቀላል አይደለም እናቴን ሳላት 10 አመት ከበደኝ እንደዛ ስትላት መጣች አልመጣችም ልጆቼን ለቆሻሻ ልጣልኩኝ እንጂ ምንም ነገር ያደረኩት ነገር የለም እኔ ነኝ ጥፋተኛ በድያቸዋለሁ ማሳዘኛቸዋለሁ ለዚህ እናትነት የሚጠበቅ ነገር ምንም ያደረኩት ነገር የለም እመብራን እያልኳት ለጧት ማታ እመብራን ማኔ ጎደካማ ነኝ ልጆች አንቺ ናቸው የኔ አይደሉም ሰደሽኛል በማላቀው ቦታ እኔ ነኝ ጥፋተኛ ግን እሺ አንቺ አሳድጊያቸው አልኳት በቃ አንቺ አሳድጊያቸው እሺ ምንም ማደርገው ነገር የለም ግን አንቺ ሁሉንም ትችያለሽ አብያቸው አጠጫቸው በቃ ከጎናቸው እንጂ ተከራላለው ሁኝለት መስናኛ
ዋውና ብሽው አይዘን ዳግመኛ እኔ ምንም ማድረግ አልችልም ምንም መሆን አልችልም በተቻለኝ አቅም ለማሳከም ሞክራለሁ አንተን ለማዳም ሞክራለሁ ግን መምታት አልችልም ማለት እሺ ቢያንስ እንኳን አግኝኝ ሁሌም አግኝኝ ከጎኔ እንደሆንሽ ልወቅ ምናምን ነገር አልኳት እናት እንደሌለኝ ነበር የማስበው ታውቃለህ እናት ሳይኖር መኖር ማለት በቃ ሁሉ እማዬ ግንባራቸውን ስመ ጓደኞቼ ሲገቡ እኔ ከብደኛል የሰውን እናት ሆነ ማንም እኔ እና አንድ የሚያሳድገኝ ሰው ካገኘ እማ ነው የምለው እናቴ ነው የምለው ኪዳነ ምሕረት እናቴ እማዬ እኔ ደካማ ነኝ እያልኩ በሷ ነው ማለቅሰው ለሌላ ለማንም አላለቅስም አልነግርም ችግሬንም ቀርጌ ነው በቃ ማለቅሰባት ሚስጥረኛዬ ጓዳዬ ሌላ ማንም አለቅሰው የለም ባለቅስም ባነባም ለሷ ነው የምናገረው የስደት ስንቄ እሷ ነች የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት ማንም ጋር ሄዶ ሲያበሉኝ ካጠጡኝ እናቴ ነበር የምለው በቃ እናቴ ያለ እናቴ ምኖር ይመስለኝ ነበር ምን አውቃለሁ የሰው ሀገር እናቴ ሙታ ራሱ ቢሆን ምን አውቄ ነው ወይ ምኖረው ነበር ታውቃለህ አንቺን ብቻ አንዴ ባይኔ አግኝቼ እናቴ እያልኩኝ ግንባርሽን ልሳም አንቺን ብቻ ላግኝሽ አንቺን ብቻ እኔ ልኝ ነው በቃ ምንም ነገር እኔ አልፈልግም አንቺን ማግኘት ብቻ ነው እሷ ደግሞ በዛን ሰዓት ላይ እኔ መምጣት አልችልም ልጄ 10 ደቂቃ ለማትሞላ ሰዓት አውርቻት ምን አይነት ደስታ እንደነበረኝ አስበው በአካል ደግሞ የማገኛት ሆኖ ቢሆን ደግሞ በቃ ምንም አልተሰማኝም በቃ ምንም እኔ እሷ መምጣት ብቻ ነበር ይሰማኝ ከዛ እሷ እኔ ምንም የተቻለኝን ነገር አደርግልሃለሁ በምንም ማለት ስሟን ጠርቼ ማውጣው ነው አቅም የለኝም ስም ብልሽ ስለሷ ተናግሬ የማውጣው አንደበት የለኝም እንባዬ ቀድሞ ዝም አልኩኝ ሳልነግርሽ ስለምታውቂ ኪዳነ ምሕረት እናቴ አንድ ቀን አንተ እንደዚህ ልጅ ወጥተህ የገባክ ደስተኛ ሆነ እየሳምከኝ እማዬ ያልክ ምግብ መጠይቀን ቀን ይኖራል ትለኛለህ ታውቃለህ ያን ቀን የምመኘው ነበር ግን ራቀም በጣም ብዙ ቀን ማለት በቃ ተስፋዬ ጠፋ ማለት አሁን ላይ አድጌያለሁ ያኔ ልጅ ስለነበርኩ የሆነ ነገር ይሸውደኛል አሁን ግን አድጌያለሁ አሁን ከጎኔ ሰው ያስፈልገኛል ታውቃለህ ካሁን በኋላ ላገኛ አልችልም ስራ ወደ ሌላ ቦታ ሊሄድ ነው ብላ ነገረች እማ እኔ ደግሞ እንደዛ